በፌስቡክ ገጹ ያጋራው ጽሑፍ ተከታዩን ይመስላል። በፍቅር ያበረች ሴት ካሳየኸኝ እኔ የማይሞት ሰው አሳይሃለሁ ብሎ ይጀምራል ድምፃዊው። ሴት ልጅ በፍቅር አታብድም፣ ምክንያቱም ሰው አታፈቅርም። ሴት ልጅ የምታፈቅረው የወንድ ልጅ ብቁነቱን ወይም ኳሊፊኬሽኑን ነው። ማለትም ብር፣ ቁመናና ደህንነት አሊያም ፕሮቴክሽን። ይሄ ነው ዋና መለኪያው ይለናል አስጌ። ይሄ ደግሞ ፍቅር አይባልም። እስኪ ሀብታም ሴት አፈቀርኩ ስትል የሰማለ? የለም አትልፉ። ምክንያቱም የብቃት አሊያም የኳሊፊኬሽን ጥያቄ እሱ የለባትም። ምናልባት መውለድ የልጅ ፍላጎት ብቻ እንጂ። በተቃራኒ ወንድ ደግሞ ምንም ትሁን ምን መስፈርት የለውም፣ ብቻ በክብሩ አትምጣበት እንጂ። ታዲያ ይህን መልክ ተከትሎ ብዙ ሴቶች ክብራችን ተነክቷል፣ እሱ የተካደ እንደሆነ ሁሉም ሴት እያለ መጻፍ አግባብነት የለውም፣ ለዛውም ብዙ ሺዎች የሚከተሉት አርቲስት ነው፣ በዚህ ልክ መፍረድ ከሱ አይጠበቅም ይላሉ። በሌላኛው ጎን ደግሞ መግለጽ ማለት የፈለግነውን አልክልን ሲሉ በዛ ያሉ ወንዶች አድንቀውታል። ከጽሑፉ ስር በነበረው አስተያየት መስጫም ሐሳብህ ሐሳባችን ነው ሲሉ ተናግረዋል። ታዲያ ይሄ ሰዎችን በሁለት ጎራ የከፈለ መልእክት አስጌ ለምን መጻፍ ፈለገም?